በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃይማኖተ አበው ዘቅዱስ ባስልዮስ ዘቄሳርያ የቀጰዶቅያ ክፍል የምትሆን የቄሳርያ ኤጲስቆጶስ ወደ አውናሚዎስ ጽፎ በሰደደው ድርሳኑ እንዲህ አለ። ስለ ጌታችን ስለ ኢየሱስ ክርስቶስ እግዚአብሔርን ይመስላል ተብሎ የተነገረው ከእግዚአብሔር ከባሕርየ መለኮቱ እንደተገኘ በአምላክነት ክብር በቸርነት ሥራ በፍጹም መልክ በፍጹም ገጽ አባቱን እግዚአብሔርን ይመስላል ተብሎ እንደተተረጎመ እኔ እናገራለሁ። የተገዥን መልክ እንደለበሰ የተነገረውም ይህ እግዚአብሔር የሰውን ባህሪ ተዋሃደ ተብሎ ይተረጎማል። እንዲህ ያለ እርሱ እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው ነውና የወልድ መለኮት ባህሪ አካል እንደ አብ እንደ መንፈስ ቅዱስ መለኮት ባህሪ አካል እንደሆነ እነሆ እንመን። ሁለተኛ ወደ አንቅሎሲስ በላከው መልእክቱ ይህ ቅዱስ አባት እንዲህ አለ። የሦስቱ አካላት መለኮት ፍጹም አንድነትን ልናውቅ ይገባናል። የእነርሱም የሚሆን አንድ መለኮትን አንድ በማድረግ አናዋህድ። በአብ ወላዲነት አስራጺነት መለኮት አንድ እንዲሆን ሃይማኖትን እንመን። ወልድ ከአብ ተወልዷልና መንፈስ ቅዱስም ከአብ ተገኝቷልና አብ ከወልድ ወልድም ከመንፈስ ቅዱስ ሳይቀድም ወልድ ከአብ በመወለዱ መንፈስ ቅዱስም ከአብ በመስረጹ የፈጣሪያችን የሦስትነቱን መለኮት አንድ ይሆናል። የፈጣሪያችን የእግዚአብሔርን የባህሪውን አንድነት በፍጹም ገጽ በፍጹም መልክ የአካሉን ሦስትነት እንዲህ እንመን። መጀመሪያ በእግዚአብሔር አብ እናምናለን እንበል። ዳግመኛም የእግዚአብሔር የባህሪ ልጅ በሚሆን ተቀዳሚ ተከታይ በሌለው በእግዚአብሔር ወልድ እናምናለን እንበል። ከአብ መገኘቱን አውቀን በመንፈስ ቅዱስም እናምናለን ማለትን እንዲሁ ሦስተኛ አድርገን በእግዚአብሔር መንፈስ ቅዱስም እናምናለን እንበል። ሰው ሁሉ በቀናች ሃይማኖት ጸንቶ ይኖር ዘንድ በዚህ ሦስቱ በማመን ጸንተን አካላትን በየገጻቸው በየመልካቸው ልዩ መሆናቸውን ፈጽመን እንወቅ። በከበርንባቸው በሊ ስሞች በአብ በወልድ በመንፈስ ቅዱስ እንመን። ሰው የሆነ ቃል ጌታችን ኢየሱስ ክርስቶስ እንዳዘዘን ይህ ቅዱስ ባስልዮስ ከፍጥረቱ አስቀድሞ እግዚአብሔር ፈጠረኝ ያለውን የሰለሞንን ቃል ሲተረጉም እንዲህ አለ። የጽድቅ የሕይወት ጎዳና እኔ ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ ማን የለም አለ። የእግዚአብሔር አብ ቃል ይህ አንድ ገዥ ነው። ዳግመኛም እርሱ በነቢይ ቃል እግዚአብሔር ፈጠረኝ ለፍጥረቱም ተቀዳሚ ያደረገኝ አለ። ሰው ከእግዚአብሔር ተወለደ ተብሎ እንደተጻፈ ሰው እንደመሆኑ በሥጋ ስለተወለደው ልደት ይህን ተናገረ። ዳግመኛም ወንዶች ልጆችንና ሴቶች ልጆችን ወለዱ አለ። ዳዊትም አቤቱ ንጹሕ ልብ ፍጠርልኝ አለ፣ ሌላ ፍጠርልኝ አላለም። የልቦና ንጽሕና ብቻ አጽናልኝ አለ እንጂ። ዳግመኛም በሰውነቴ ያለ የቀና አእምሮን አድስልኝ አለ እንጂ ሌላ ልብ ፍጠርልኝ አላለም። ዛሬ ሐዲስ ሆነው የተፈጠሩ እሊ በቀና ምግባር ጸንተው ይኖራሉ። ይህ ትርጓሜ መድኅን ቃል ሰው ስለመሆኑ ሊነገር ይገባል። ሥጋ ፍጡር ስለሆነ ስለ መለኮቱ ግን ሊነገር አይገባም። ሰለሞንም በሥጋ ትገለጽ ዘንድ ስላላት ጥበብ ይህን ተናገረ። ይህችንም ሐዋርያው ቅዱስ ጳውሎስ ጠቅሶ ተናግሯታል። ሰው በማያውቀው በእግዚአብሔር ጥበብ ብሎ ሰለሞን የተናገረው ይህ ነገር በአንቀጽ ምሳሌ ያለ ነውና ምሳሌም ንግግር ነው፣ እንደ ትንቢት ነገርም አይደለም። እርሱ የእግዚአብሔር ልጅ እግዚአብሔር ፈጠረኝ ካለ እንኪያስ ለምን አምላክ ይባላል ቢሉ ወለደኝ ማለት የእግዚአብሔር ልጅ ስለመሆኑ ፈጠረኝ ማለትም ሰው ስለመሆኑ ይተረጎማልና። ይህን አንድ ወልድን ሁለት አካል ሁለት ባህሪ አንለውም። መለኮት በገንዘቡ አካል በገንዘቡ ባህሪ፣ ትስብእትም በገንዘቡ አካል በገንዘቡ ባህሪ ልዩ እንደሆነ አንናገር። አንድ አካል አንድ ባህሪ ነው እንላለን እንጂ። ጴጥሮስም ሁለት አካል ሁለት ባህሪ ብሎ አልተናገረም። አንድ አካል አንድ ባህሪ እንደሆነ አምኖ ክርስቶስ ስለኛ በሥጋ ታመመ አለ እንጂ። ዳግመኛም በሥጋ ስለተወለደ መልአክ ከብት ለሚጠብቁ ነገራቸው፣ እነሆ መድኅን ዛሬ ተወለደላችሁ ብሎ። ይኸውም የባህሪ ገዥ ክርስቶስ ነው። ዛሬ ተወለደ ማለቱም ለመገኘቱ ጥንት አይደለም፣ ዓለም ሳይፈጠር የነበረ ነውና። ቅድመ ዓለም የነበረ ወልድ ሰው ሆኖ ዛሬ እንደተወለደ በጎላ
በተረዳ ይነገራል እንጂ። ዳግመኛም በግብረ ሐዋርያት አይሁድ የሰቀሉት ይህ ነው አለ። በመናፍቃን ዘንድ የቃል መገኘቱ ከማርያም በተወለደ ጊዜ እንደሆነ ይነገራል። ከሰለሞን ቃል እግዚአብሔር ፈጠረኝ የሚል ምክንያትን አግኝተው፣ ሰሎሞን ግን ስለተወለደው ልደት ይህን ተናገረ። እንደ እነርሱ አነጋገር ከሆነ እንደተወለደ፣ ዳግመኛም ኢየሱስ እንደተባለ፣ እርሱ እንደተሰቀለ የተነገረው ነገር ሁሉ ሐሰት መሆኑ ነው። ቅድመ ዓለም ስለነበረ ስለ እግዚአብሔር ቃል ባህሪ ግን ነቢዩ ዳዊት ጌታ ጌታዬን አለው አለ። ጳውሎስም ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔር ቃል ነው አለ። ነቢይ ሙሴም ሰውን በእኛ መልክ በእኛ አምሳል እንፍጠር አለ እግዚአብሔር አለ። ዳግመኛም እግዚአብሔር አዳምን ፈጠረው፣ በእግዚአብሔር አምሳል ፈጠረው አለ። ዳግመኛም አዳም ከእኛ እንዳንዱ ሆነ አለ። ዳግመኛም እግዚአብሔር ከእግዚአብሔርነቱ እሳትን አዘነመ። ነቢዩ ዳዊትም የአማልክትን ልጆች ለእግዚአብሔር ምስጋና አቀረቡ አለ። ወንጌላዊ ዮሐንስም ያ ቃል በቅድምና የነበረ ነው፣ ይህም ቃል በእግዚአብሔር አብ ሕልው ነው፣ ያ ቃል እግዚአብሔር ነው አለ። ያ ቃል በእግዚአብሔር አብ ሕልው እንደሆነ በእግዚአብሔር መንፈስ ቅዱስም ሕልው ነው። ሁሉ በእርሱ ቃልነት ተፈጠረ። ከተፈጠረው ፍጥረትም ያለ እርሱ ቃልነት ምንም ምን የተፈጠረ የለም አለ። ሐዋርያ ቶማስም ወልድን ጌታዬ ፈጣሬ አለው። እኛ የተናገርነውን ይህን ነገር መናፍቃን ስለ ዓለም ስለ ፍጡራንም በእጅ ስለተሰሩ ጣዖታትም የተነገረው ነው ይላሉ። እውነተኛውን ሃይማኖት ግን አያውቁም። በእውነተኛው ባህሪ አምላክ ሁሉን በፈጠረ በአብ በአንድ ልጁ በኢየሱስ ክርስቶስ ማህያዊ በሚሆን በመንፈስ ቅዱስ አያምኑም። ቅዱስ ባስልዮስ ስለ አንድነት ስለ ሦስትነት የተናገረው ሃይማኖት ይህ ነው። ለእኛ በጎ ነገር በምግባር በሃይማኖት ጸንተን ሁልጊዜ እግዚአብሔርን ማሰብ ይገባናል። ፈጽማ እግዚአብሔርን የምትወደውን ሰውነት ፍቅሩን አትጠግበውምና። ዳግመኛም የእግዚአብሔር ጌትነቱን በነገር ብንመረምር ድፍረት ነው። የማይመረመር ጌትነቱን ከማወቅ ልቦናችን ይደክማልና አይደረስበትምና። ሕሊና መርምሮ ሊያውቀው ያልቻለውን ቃል ገልጦ ሊናገረው አይችልምና። የምናያቸው ፍጡራን መርምሮ ማወቅ ለልቦናችን የሚርቀው ከሆነ እንደሚገባቸውም እንናገር ዘንድ ካልተቻለን የማናውቀውን ለመናገር እንደምን እንደፍራለን? በነገር እንዳንደፍር እንዲህ ነው ከማለት እነሆ ዛሬ ተከለከልን። የነገራችንም ሕጹጽነት እግዚአብሔርን ባሰብነው ጊዜ መፈራረጃ ይሆንብናል። ሁልጊዜ እግዚአብሔርን ማሰብ መውደድን ግን እርሱን ማሰብ በሚወዱ አዋቆች ዘንድ ይገኛል። ነገር ግን ዘወትር በማሰብ በመንፈሳዊ ሥራ በመትጋት አንዱ ከአንዱ የሚበልጥ አለ። ማወቅ የሚገባው እንደመሆኑ እግዚአብሔርን ወደ ማወቅ እንደደረሰ አድርጎ ራሱን ከሚያስት ይልቅ ማንም ደካማ የለም። የተናገርሁትንስ ቢያውቅ መርምሮ ከማወቅ ደካማነቱን ሕጹጽነቱን ፈጽሞ ያውቃል። እንደዚሁም በዚያ ወራት አብርሃምና ሙሴ ሰው ሊያዩ በማይቻለው አምሳል እግዚአብሔርን ማየት ማወቅ ቢቻላቸው ያን ጊዜ ከእነርሱ አንዱም ከማወቅ ድካሙን አወቀ። አብርሃምም ራሱን ነቅፎ ትቢያ አመድ ነኝ አለ። ሙሴም እንደ እርሱ እኔ ድዳ ነኝ መናገርም አይቻለኝም አለ። ሊመረምሩት የማይቻል ያየውን ጌትነቱን አውቆ። ዛሬ ግን አዋቂ ሰው ሁሉ የእግዚአብሔርን ነገር ይሰማል፣ ከመስማትም አይሰለችም። አዋቂ ሰለሞን ጆሮ ከመስማት ዓይንም ከማየት አይሰለችም ብሎ እንደተናገረ፣ አሁንም እንደ አእምሮአችን ድካም መጠን የእግዚአብሔርን ጌትነቱን ማወቅ ልንነግራችሁ ይገባናል። ከምሳሌዎች ሁሉ የራቀ ነውና። የሰማይን ምጥቀት የውቅያኖስን ጥልቀት ለማወቅ ለመረዳት ይቻለናልን? ከፍጡራን ጥቂት መርምሮ ማወቅ የማይቻለን ከሆነ እግዚአብሔርን መርምሮ ማወቅ መድረስ እንደምን ይቻለናል? አሁንም ነገርን አሳጥረን ይህን ክፍል እንፈጽም። ለፍጥረት ሁሉ ለማይመረመረው ለእግዚአብሔር እውቀትን ሁሉ እንተው። መላእክት የመላእክት አለቆች ሁሉ በየወገናቸው በየነገዳቸው በየማዕረጋቸው ከፍጡራን ሁሉ ጋር አንድ ወገን ሆነው በአንድነት ቢሰበሰቡ የእግዚአብሔርን ባህሪ ከማወቅ ወገን ጥቂት ያገኙ ዘንድ አይችሉምና እግዚአብሔርን ማወቅን ልንገልጽልህ አንተም ለራስህ ልትመረምር
ከወደድክ ሥጋዊ ደማዊ ግብርን ሁሉ ካንተ አርቅ። ከምድራዊ ሥራ ራቅ፣ ከዓለማዊ ግብርም ተለይ። የሰማያዊ ነገር አስብ። የሰዓቶችን የከዋክብትን ብርሃን ፈጥኖ መለወጡን እወቅ። በምድር ያሉ ፍጡራንም ሁሉ ተው። የፀሐይን፣ የጨረቃን፣ የከዋክብትን ሥርዓታቸውን እወቅ። ከሁሉ የሚያስደንቅ ክበባቸውን፣ ከሁሉ የሚበልጥ ብርሃናቸውን ሁሉ እወቅ። በየወገናቸው የሚያበሩ የሚመላለሱ የእነዚያን የምሳሌነታቸውን ሥራ እወቅ። ሁልጊዜ እርስ በርሳቸው እንደምንም እንደሚቀራረቡ ዳግመኛም እንደምንም እንደሚራራቁ እወቅ። ይህንን ሁሉ መርምረ ከተረዳ በኋላ በሰማይ ያለውን መርምር። ቢቻል ከመንፈሳዊያን ሰራዊት፣ ከሰማያዊያን መላእክት፣ ከሊቃነ መላእክት፣ ከብርሃናትና ከስልጣናት፣ ከአጋዝትና ከኃይላት፣ ከሊቃናትና ከመኳንንት ማዕርግ የተነሳ በዚያ ቦታ ወዳለው ብርሃን በልቦና ብቻ አስተውል። ከዚህ በኋላ እሊህን ፍጡራን ሁሉ አልፈ ብትሄድ ልቦና እሊህን ማለፍ ቢቻለው ከፍጡራንም ሁሉ በላይ ያለ ኪሩብ ወዳለበት ወደ አርያም አይነ ልቦናህን አቅንተ ብታይ የማይታመም የማይደክም ፈጽሞ መለወጥ የሌለበትን የመለኮትን ባህሪ በአዋቂ በንጹሕ ልቦና አስተውል። በባህሪ አንድ የሚሆን በአካል ሶስት የሚሆን በመለኮት የማይለይ የሚቀርበው የሌለ ብርሃን የማይመረመር ኃይል መጠኑ የማይታወቅ ገናናነት ጌትነቱ የበዛ በብርሃኑ የሚያንጸባርቅ ፍጹም ፍቅርን የተመላች ቸርነቱ የማይነገር የማይመረመር ባህሪ እርሱን እንደ መውደዳቸው ብዛት መጠን በንጹሐን ምዕመናን አድሮ የሚኖር ክብሩ መጠኑ በቃል ሊነገር የማይቻል አብ ወልድ መንፈስ ቅዱስ ነው። ያልተፈጠረ ባህሪ ከቸርነት ከይቅርታ ጋር በልዕልና በአምላክነት ክቡር የሚሆን አስቀድሞ የነበረ ሁሉን የፈጠረ አብ ነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእርሱ የሚገኝ ይኸውም ከአብ የተወለደ ኃይል ጥበብ የሚሆን ወልድ ነው። አብን በመልክ የሚመስለው በባህር የሚተካከለው የማይታይ መለወጥ የሌለበት ሕያው ቃል ከአምላክ የተገኘ አምላክ ከእርሱ ጋር የነበረ ከእርሱ በኋላ ያልተገኘ ከዓለም ሁሉ አስቀድሞ የነበረ ቀድሞ የነበረ ነው እንጂ ኋላ ያልተገኘ የአባቱ የሆነ ሁሉ ገንዘቡ የሚሆን ወልድ ግቡር ያይደለ ገባሪ ፍጡር ያይደለ ፈጣሪ ነው። እነዚያ አካላት በባህሪያቸው በተዋህዶ እንዳሉ እወቅልኝ። ከእነርሱ አንዱም በአካላቸው ፍጹም ባህሪ የጸኑ ናቸው። ለአባቱ የሆነ ሁሉ ለወልድ ገንዘቡ ነው። እርሱ የአባቴ የሆነ ሁሉ ገንዘቤ ነው ብሎ በእውነተኛ ቃሉ እንደተናገረ ስለ አብ የተናገርነው ሁሉ ለወልድ ገንዘቡ ነው። በመልክ ይመስለዋል፣ በባህሪ ይተካከለዋልና። ወንጌላዊው ቅዱስ ዮሐንስ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን አለ። ይህ ክብር በጸጋ በኅድረት እንዳልተለወጠ በዚህ ይታወቃል። በአንድ የመለኮት ባህሪ ተዋህዶ ነው እንጂ ለወልድ የአባቱ ልዑል ጌትነት ገንዘቡ ነውና። ፍጡራን ሁሉ ከልዑል ባህሪው ቢሰጣቸው ልዕልናን ያገኛሉ። ለወልድ ግን ስለ አብ ባህሪ ክብር የተናገርነው ሁሉ በሚገባ የሆነ ገንዘቡ ነው። ከአብ የተወለደ እርሱ ነው። ወልድ ዋህድ በመለኮት አንድ ባህሪ ነውና የአባቱ የሆነ ሁሉ ገንዘቡ ነው። ተቀዳሚ ተከታይ የሌለው ልጅ ነውና ሁሉም በእርሱ ተፈጠረ። በአባቱና በእርሱ መካከል ምንም የሚለይ የለም። ይኸውም ወልድ መባል ነው። ይህ ስም የባህሪያቸውን አንድነት ያስረዳል። ከእርሱ የተወለደ የባህሪ ልጁ ነውና ፍጡር አይደለም። ለይኩን ባለው ትእዛዝም አልተፈጠረም። ሳይቀድመው መለየት ሳይኖርበት ከአብ ጋር በአንድነት ሳለ በጎላ በተረዳ ከአብ ባህሪ ተገኘ እንጂ በቸርነት ይመስለዋልና፣ በመፍጠር በክብር በጌትነት ይተካከለዋልና፣ በባህሪ በመልክ ይመስለዋል። አብ ሁለንተናው በወልድ ይታወቃል። ይህን ሁሉ ክብር ከተናገርንለት በኋላ ዓለምን ለማዳን ፈጥሮ በተዋሃደው በሥጋ ስለኛ አዝኖ በሥጋ በመገለጡ ተልክ ያለው
ከራሴ አቅንቼ ምንም መስራት አይቻለኝም፣ ዳግመኛም ትእዛዝ ተሰጥቶኛል እያለ ቢነግርህ ስለዚህ ስለሚመስለው ሁሉ ተቀዳሚ ተከታይ በሌለው በወልድ ባህሪ ሕጸጽ አለበት አትበል። ነገር ግን ደካማ ባህሪያችንን ለማዳን ወደዚህ ዓለም ስለመጣበት ትሕትናው የማይመረመር የማይወሰን ጌትነቱን ሕጹጽ ነው ልንል አይገባም። እንደ ጌትነቱ ገናናነት ባህሪውን እንወቅ እንጂ ሰው ሆኖ የተናገረውን እንመን። እኛን ለማዳን ስላደረገው ስጋዊው ነውና እንደ ጌትነቱ መጠን ልንናገር ብንወድ ይህንን ለመናገር ስልጣን አናገኝም። ነገር ግን ወዳለንበት እንመለስ። ሁሉን የሚችል እግዚአብሔር ረቂቃን መላእክትን ትቶ በማይታይ ሥጋ እንደተገለጠ እንናገር። አንበሪ ራሱን ብቅ አድርጎ በውሃ ላይ ሲዋኝ እንዲታይ እንዲሁ ከፍጡራን በላይ ቢሆን በፈቃዱ የተገለጠ ነው። አብ ወልድ ባሉበት ቦታ በዚያ መንፈስ ቅዱስ እናየዋለን። በአብ በወልድ ያለ የአምላክነት ክብር ለመንፈስ ቅዱስ ገንዘቡ ነው። ይኸውም ቸርነት፣ ይቅርታ፣ እውቀት፣ ቅድስና፣ ሕይወት፣ ንጽሕና ነው። ነቢዩ ዳዊት ስለ መንፈስ ቅዱስ መንፈስን ከኔ አታርቅ አለ። ዳግመኛም በሰውነቴ እውነተኛ መንፈስን አጽናልኝ፣ ከሃሊ በሆነ መንፈስ ቅዱስ አጽናኝ አለ። ሐዋርያው ቅዱስ ጳውሎስም ሕይወት የሚሆን መንፈስ ቅዱስ የሰራት ሕግ ናት አለ። ስለ እርሱ በተናገርነው ነገር የተጨመረ የለበትም፣ አልተቀነሰለትም። ነገር ግን ነበልባል ከእሳት እንዳይለይ፣ ጸዳልም ከብርሃን እንዳይለይ እንዲሁ ንጽሕና፣ ሕይወት፣ ቸርነት፣ እውቀት ከመንፈስ ቅዱስ አይለይም። መንፈስ ቅዱስ ጥንት ፍጻሜ በሌላቸው በአብ በወልድ ሕልው ነውና ከብዙዎቹም ጋር አይቆጠርም። ሦስቱ አካላት በባህሪ መለኮት አንድ እንደሆኑ ከብዙዎች ጋር እንዳይነጻጸር አታውቅምን? አብ አንድ እንደሆነ ወልድም አንድ እንደሆነ እንዲሁ መንፈስ ቅዱስም አንድ ነው። መላእክት ረቂቃን ናቸውና እጅግ ብዙዎች እንደሆኑ እናውቃቸዋለንና በየማዕረጋቸውም ሁሉ ቁጥራቸው አይታወቅም። ከፍጡራን ሁሉ በላይ የሆነ የእርሱን ሥራ በፍጡራን ውስጥ ልንመረምር አይገባንም። የሚያጸናውን ከሚያነጻው ጋር አንቆጥረውም። በመላእክትና በመላእክት አለቆች ላይ ነግሶ የሚኖር እርሱ ነው። ኃይላችን ወስኖ ገቶ የሚያኖር ሁሉን የሚያነጻ ፍጥረትን ሁሉ የሚገዛ እርሱ ነው። እንደሚሰጣቸው እንደ ሀብቱ መጠን ከእርሱ ይቀበሉ ዘንድ ከእነርሱ አንዱንም የበቁ ያደርጋቸዋል። ሀብቱንም ሁሉ እርሱ ከባህሪው ይሰጣል። ከእርሱም ስለተሰጠ ለእርሱ ምንም አይጎድለውም። እርሱ መቼም ለዘላለም ሕጸጽ የለበትምና ፀሐይ በሥጋውያን ሁሉ ላይ እንዲያበራ ከእርሱ ሁሉ እያንዳንዱ በየአካላቸው ሙቀትን ብርሃንን እንዲቀበሉ ከእርሱ ስለተሰጠ ሙቀት ብርሃን ምንም እንዳይጎድለው መንፈስ ቅዱስም እንዲሁ በፍጥረት ሁሉ ላይ ሀብቱን ያሳድራል። አይጎድልም፣ አይከፈልም። ሕያው እግዚአብሔርን በማወቅ ሁሉን አዋቂ ያደርጋል። በነቢያት ቃል ትንቢትን ያናግራል። በሕግ ጸንተው ላሉ ጥበብን ይገልጣል። ካህናትን እውነተኞች ያደርጋቸዋል። ለነገሥታት ኃይልን ይሰጣል። መከራውን ለሚታገሱ ትዕግስትን ይሰጣል። እውነተኛ ሀብትን ልጅነትን ያድላል። ሙታንን ያስነሳል። እስረኞች ያስፈታቸዋል። ከኃጢአት ከጣዖት የተለዩትን በጥምቀት ከሥላሴ እንዲወለዱ ያደርጋቸዋል። በሊ በሚመስሏቸው ላይ ይህን ያደርጋል። ቀራጭ የነበረ ማቴዎስን ቢያምንበት ወንጌልን የሚጽፍ አደረገው። ዓሣ አስጋሪ በነበረ በዮሐንስም ባደረ ጊዜ አንድነትን ሦስትነትን እንዲናገር አደረገው። ክርስቶስን ይሰድብ ክርስቲያንን ያሳድድ የነበረ ጳውሎስንም አምኖ ቢያገኘው ለሕዝብ ሃይማኖትን የሚያስተምር ሐዋርያ አደረገው። ዳግመኛም ምርጥ ዕቃ አደረገው። እርሱ ስላደረባቸው ድኩማን ጽኑዓን ይሆናሉ። አላዋቆችም የነበሩት ከጠቢባን ሁሉ ይልቅ አዋቆች ይሆናሉ። ጳውሎስ ታማሚ ነበር፣ ግን መንፈስ ቅዱስ ስላደረበት በለበሳቸው ልብሶች ለድውያን ድህነትን የሚሰጥ ሆነ። ጴጥሮስም ሰውነቱ ታማሚ ነበር፣ ነገር ግን የመንፈስ ቅዱስ ፍጹም ሀብት ስላደረበት በመንገድ ሲያልፍ ጥላው ባረፈባቸው ጊዜ
ጥላው ድውያንን አዳነ። ጴጥሮስና ዮሐንስ ድሆች ነበሩ። ወርቅና ብር አልነበራቸውም፣ ነገር ግን ሰውን ያከብሩ ነበር። ከወርቅ ከብር የሚበልጥ ጤናንም ይሰጧቸው ነበር። መጻጉዕ ብዙ ወርቅና ብርን ተመጸወተ፣ ግን ጤና አላገኘም። ከጴጥሮስና ከዮሐንስ ሀብት ፈውስ በተገኘ ጊዜ ምጽዋትን ከመቀበል ተከለከለ። ተነስቶም እግዚአብሔርን እያመሰገነ እንደ ዋልያ ፈጥኖ ሄደ። ዮሐንስ ከዚህ ዓለም ጥበብ ምንም አያውቅም፣ ነገር ግን ኃይለ መንፈስ ቅዱስ ስላደረበት ካላዋቆች የሚበልጥ ብዙ ነገርን ተናገረ። በሁሉ በምላት የሚኖር ይህ መንፈስ ቅዱስ ነው። በሚያምንበት ባንዱም ባንዱ እርሱ ከሁለንተናው ፍጹም አካሉ አድሮ ይኖራል። እርሱ ሁለንተናው በእግዚአብሔር አብ በእግዚአብሔር ወልድ ሕልው ነው፣ እስትንፋሳቸው ነውና። እንደ መልእክተኛ ታዞ ሀብትን የሚሰጥ አይደለም፣ እግዚአብሔር ነውና ሀብትን ይሰጣል እንጂ። እርሱ እንደወደደ ለሁሉ ክብሩን ያድላል። በምልአት በሁሉ ያድራል፣ በስልጣን ጸንቶ ይኖራል። አሁንም በሰውነታችን እንዲያድርብን በዘመኑ ሁሉ ሀብቱን እንዳይከለክለን ተግተን እርሱን እንለምነው። ለእርሱ ለቸር አባቱ ለሚያድን ለመንፈስ ቅዱስ ለዘላለሙ ምስጋና በሚገባው በጌታችን በኢየሱስ ክርስቶስ ቸርነት አሜን። ቁጥራቸው 106 በሚሆኑ ድርሰቶቹ መጀመሪያ ይህ ቅዱስ ባስልዮስ ስለ ሃይማኖት ዳግመኛ እንዲህ አለ። ከሥራ ሁሉ አስቀድሞ 3 አካላት ባሉት በአንድ መለኮት እንመን። በባህሪ አንድ አካል 3 የሚሆኑ አብ፣ ወልድ፣ መንፈስ ቅዱስ አንድ ሲሆኑ 3 ናቸው፣ 3 ሲሆኑ አንድ ናቸው። ከሃዲዎች የሰባሊዮስ ወገኖች እንደሚናገሩት አንድ አካል አይደለም፣ አንድ መለኮት 3 አካላት ያሉት ነው እንጂ። አብ አብ ነውና፣ ወልድም ወልድ ነውና፣ መንፈስ ቅዱስም መንፈስ ቅዱስ ነውና። አብ ከወልድ ከመንፈስ ቅዱስ ተለይቶ አንዲት ሰዓት እንደ ዓይን ጥቅሻ ያህል ስንኳ አልነበረም። ሁልጊዜ ከእነርሱ ጋር የነበረ የሚኖር ነው እንጂ አስገኝ አሳላፊ የላቸውም። እነርሱ ለፍጡራን ሁሉ አስገኝ አሳላፊ ናቸው እንጂ። ዳግመኛም ለወልደ እግዚአብሔር 2 ልደታት እንዳሉት እናምን ዘንድ ይገባናል። አንዱ ከዘመን ሁሉ አስቀድሞ ከእግዚአብሔር አብ የተወለደው ልደት ነው። ሁለተኛውም ከእመቤታችን ከቅድስት ድንግል ማርያም በኋላ ዘመን የተወለደው ልደት ነው። እንደ ኪሩቤል እንደ ሱራፌል የተፈጠረ አይደለም። መላእክትን ሊቃናትን ሁሉ የፈጠረ ነው እንጂ ከአብ ጋር በባህሪ በጌትነት በክብር በመፍጠር አንድ ነው። መንፈስ ቅዱስም ከአብ ከወልድ ልብነትን ቃልነትን ገንዘብ ያደርጋል። እርሱም ወልድ ቃልነትን ከኔ ገንዘብ አድርጎ ይነግራችኋል ብሎ እንደተናገረ ማለት ነው። በዮርዳኖስ በርግብ አምሳል ወርዶ ከወልድ ራስ ላይ የተቀመጠ ይህ መንፈስ ቅዱስ ነው። ወልድም ኃጢአት እንደበዛች ባየ ጊዜ በማይነገር በማይመረመር ግብር ወርዶ በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ። 9 ወር ከ5 ቀን በማኅፀኗ ተወሰነ። በእርሷ አድሮ ሊዋሃደው የፈጠረውን ፍጹም ሥጋን በአብ ፈቃድ በመንፈስ ቅዱስ ፈቃድ ከእርሷ ነሳ። አብ ፈጠረለት አንበል፣ ከፈጣሪነት እንዳናወጣው። ሊዋሃደው እርሱ ፈጠረው እንላለን እንጂ ከአብ ጋር በሥራው ሁሉ አንድ ጌትነት አንድ አገዛዝ አለውና። ሰው ለመሆኑ በወረደ ጊዜ ሥጋን ይዞ አልመጣም። የሰው ዘር ምክንያት ሳይሆነው ከድንግል ማርያም ሥጋን ነፍስን ነስቶ ተዋሃደ እንጂ። የምናምንበት ሃይማኖታችን ይህ ነው። በሐሰት አልተወለደም፣ በእውነት በሥጋ ተወለደ እንጂ። በሐሰት አልታመመም፣ በእውነት በሥጋ ታመመ እንጂ። በሐሰት ያይደለ በእውነት ተራበ ተጠማ እንጂ። ዳግመኛም ከኃጥአን ከመጸባን ጋር በላ ጠጣ፣ ያቀረቡለትንም በላ። ራሱን አሳልፎ ለመስቀል ሰጠ። እጁን እግሩን ተቸነከረ፣ ጎኑ በጦር ተወጋ። ከእርሱም ጋር ቅዱስ ምስጢር የተገለጠበት ደም ውሃ ፈሰሰ። ይህ የተደረገ በሥጋ ብቻ አይደለም፣ ሥጋ ከመለኮት ጋር ተዋህዶ ነው እንጂ። መለኮት ወደ አንድ ወገን ተለየ፣ ሥጋውን ብቻ ሰቀሉት እንደሚሉ እንደ ፎጢኖስ እንደ ሰባሊዮስ እንዳንክድ። እኛ ግን ሥጋ የሌለው ቃል ሥጋን እንደተዋሃደ፣ በባህር የማይታመም ቃል በሥጋ እንደታመመ፣ ነፍስ የሌለው ቃል
የእኛን ነፍስ እንደተዋሃደ በባህሪው የማይሞት እርሱ በሥጋ ሥርዓት እንደ ሞተ እናምናለን። አሁን እግዚአብሔር ሞተ ሲል ብትሰማ አትፍራ፣ የማይሞተውን ሞተ ሊሉ አይገባም ከሚሉ ዕውቀት ከሌላቸው ሕማሙን ሞቱን ከሚክዱ መናፍቃን የተነሳ አትደንግጥ። እኛ ግን በመለኮቱ ሞት እንደሌለበት በሥጋ ቢሞት በመለኮቱ ሥልጣን እንደተነሳ እናውቃለን። ሞት የሌለበት ባይሆንስ ኖሮ በሥጋ በሞተ ጊዜ ሥጋውን ባላስነሳው ነበር። ሥጋው እስከ ዓለም ፍጻሜ በመቃብር በኖረ ነበር እንጂ። ዳግመኛም በሦስቱ አካላት እናምናለን። ከሦስቱ አካላት አንዱ አካል ቃልም ከመቤታችን ከቅድስት ድንግል ማርያም ሥጋን በነሳ ጊዜ ሥጋም ከመለኮት ጋር በተዋሃደ ጊዜ ሁለት አልሆኑም፣ አራትም አልሆኑም። ሦስትነት ሁልጊዜ በሦስትነቱ ጸንቶ ይኖራል እንጂ። ከመቤታችን ከቅድስት ድንግል ማርያም የነሳውን ሥጋም ከእርሱ ጋር በተዋህዶ ወደ ሰማይ አሳረገው። ለጻድቃን ሊፈርድላቸው፣ በኃጥአን ሊፈርድባቸው በዚሁ በተዋህደው ሥጋ ይመጣል። የክርስቲያን ርስታቸው ዕድል ፈንታቸው ይህ ነው። በሦስቱ ስም የሚያምኗት ሃይማኖት አንዲት ናት፣ የሚጠመቋትም ጥምቀት አንዲት ናት። እነርሱም በመለኮት አንድነት አንድ ናቸው። እነርሱ ያልፈጠሩት ምን የለም። በአካል ሦስት እላዌ በመለኮት አንድ እላዌ ናቸው። ሃይማኖታችን ይህ ነው። ሐዋርያት በሰበሰባት በቅድስት ቤተ ክርስቲያን ያገኘነው ድህነታችን ይህ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።